አንድ መጽሐፍ 100 ጊዜ ከማንበብና 100 መጽሐፍ ከማንበብ የቱ ይበልጣል አለኝ። ያው እንደየሲቹዌሽኑ ልዩነቱ ይለያያል። ያው አንድ መጽሐፍ አንብቦ ከተገበረ ህይወቱን ሊቀይር ይችላል ኖርማሊ። ግን አንድ መጽሐፍ ስታነብ አንድ ጥይት ይዞ ጦር ሜዳ እንደወጣ ሰው ነው የምትሆነው። አየህ፣ አንድ ጥይት ይዞ ጦር ሜዳ የወጣ ሰው ምንድነው የሚሆነው? ንገሩኝ። የፈለገ አልሞ ተኳሽ ቢሆን እጁ ሲንቀጠቀጥ ከሳተ ተበላ ተማረከ አይደል? ኦብቪየስሊ። ግን 100 ጥይት ይዞ ይሄደስ ባይችል እንኳን ተኩሶ እየተንገዳገደ ተኩሶ በ99ኛው ሊጠብሰው ይችላል ጠላቱ። ታስፋይ መታጠቅ ያለብህ ባይዘዌ ማንበብ የሚጠቅምህ ለዛ ነው። ብዙ ማንበብ ያለብህ። ከዛ ውስጥ የሆነ ኤለመንት ትወስዳለህ፣ የሆነ ነገር ትወስዳለህ። መጨረሻን አንተን ይገነባሃል። በደቂቃና ከዛ መብለጥ ስለሌለበት ነው ማድረገው። እናንተ ግን ኮሜንት ላይ አስቀምጡ እንዲያድርግ የምትሉት ነገር ካለ ማለት ነው። እንጀምር። አካውንቲንግ ስታንዳርድ ይላል። ያው ለሁሉም ነገር ስታንዳርድ ሴት የሚያደርግ ቦዲ አለ። ለአካውንቲንግ ማን ነው ስታንዳርዱን ሴት የሚያደርገው? ስለዚህ ፋይናንሻል ሪፖርቲንጉ ስቴትመንቱ ይሄ የሚዘጋጀው ሁሉ ህግ ከየት ነው የወጣው? ከየት ነው የመጣው? ምንጩ ማን ነው? ከየት ነው የመጣው የሚለውን ነገር በጥልቅ እዚህ ጋር የምናይ ይሆናል። let's start. In order to ensure high quality financial reporting, accountants present this financial statements in conformity with accounting standards that are issued by standard setting bodies. ስለዚህ የተኛው ይሄ ኳሊቲ ጠብቆ የወጣው ፋይናንሻል ሪፖርት ሆነ ስቴትመንቱ የተኛው ነገር ኮምፕሪም የሆነው በስታንዳርድ ሴቲንግ ቦዲ ነው። ስለዚህ እሱ ካወጣው ህግ እሱ ሴት ካደረገው ህግ መብለጥ የለበትም፣ ማነስም የለበትም። እሱ ካወጣው ህግ ጋር እኩል መሄድ አለበት ይላል። እሺ ይሄን ህግ የሚያወጣው ማን ነው? እንየው እስቲ። ፕሬዘንትሊ there are two primary accounting standard setting bodies። ሁለት አይነት ህግ የሚያወጡ አካላት አሉ። አንደኛው አይሳብ ይባላል፣ ሁለተኛው ፓሲቭ ይባላል። አይሳብ ማለት ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ማለት ነው። ፓሲቭ ማለት ፋይናንሻል አካውንቲንግ ስታንዳርድ ቦርድ ማለት ነው። እና ይሄ አይሳብ ኢንግላንድ ላይ ነው። አይፋርኤስን የፈጠረው ነው። ፓሲቭ ማለት ደግሞ ጋፕ የአሜሪካ ቤዝ ነው ማለት ነው። እሱ ይሄ አይሳብ ወይም አይፋርኤስም ከመምጣታቸው በፊት ያለ ነው። ይሄ ጋፕ ማለት ነው። ኢትዮጵያም ከዚህ በፊት ጋፕ ስትጠቀም ነበረ። አሁን አይፋርኤስ መጥቶ አይፋርኤስ እንግዲህ ኢንተርናሽናል ሆነ ማለት ነው። ይሄው አይታችኋል። ሞር ዛን 14 ካንትሪስ ፎሎ ስታንዳርድ ሪፈርስ አይፋርኤስ። አይፋርኤስ ማለት ያው ይሄ አይሳብ የፈጠረው ነው ማለት ነው። ሶ አይፋርኤስ አር ዲተርማይንድ ባይ ዘ አይሳብ ይላል። በአይሳብ ነው ክሬት የተደረገው። አይሳብ ኢዝ ሄድ ኳርተር ኢን ለንደን። ያው እንግሊዝ ውስጥ ነው ማለት ነው። እንግሊዝ ነው፣ በዩኬ ላይ ነው፣ ለንደን ላይ ነው ያለው እና 15 ቦርድ ሊቀመንበር ያለው ነው። በጣም ትልቅ ድርጅት ነው ይሄ ድርጅት። ባይ ዘ ወይ ሙሉ ዓለማትን ደርሷል ማለት ይቻላል። አሜሪካና ቻይና እምቢ ብለዋል እንጂ ሌሎች ቦታዎች ሁሉ ቦታ ደርሷል። አሜሪካ እንግዲህ ሎካል የሆነ የራሱን ህግ ነው የሚከተለው። ጋፕ የሚባል ለሱ ይሄ ፓሲቭ የፈጠረው ጋፕ አለ። ደግሞ አይፋርኤስ ሙሉ በሙሉ ኢንተርናሽናል ነው። ኢትዮጵያም ጭምር ሙሉ በሙሉ ገብታለች ማለት ነው። ሶ እዚህ ጋር ምን ይላል? the most companies in the US follow standard issued by passive። አሁን ቅድም ያያችኋል። ፓሲቭ ጋፕን የፈጠረው ነው ማለት ነው። እንደዛ ነው እና አይሳብን የፈጠረው አይሳብ አይፋርኤስን ፈጠረ፣ ፓሲቭ ደግሞ ጋፕን ፈጠረ ማለት ነው። እንደዛ ነው። ሶ እነዚህ ልዩነታቸው ምንድን ነው ብለን ስናየው እዚህ ጋር ብዙ የሚያለያዩ ነገሮች አሉ። አይፋርኤስ ፕሪንሲፕል ቤዝ ነው።
ፕሪንሲፕል በፕሪንሲፕል አሁን ይሄ አካውንቲንግ ፕሪንሲፕል ብለን እኛ የምናየው የምንማራቸው ነገሮች ሁሉ ፕሪንሲፕል ከአይፓሬስ የመጣ ነው። ፕሪንሲፕል በፕሪንሲፕል ነው። እሱ ደግሞ የተለያዩ ነገሮችን እሱ አላው የሚያደርጋቸው አሉ፣ አይድል ላይ የሚያደርጋቸው ነገሮች አሉ። ጋፕ ደግሞ ምንድነው? በብዛት ሩል ቤዝ ነው። ወደ 100 ምናምን ነው 200 ምናምን የሚያህሉ ህጎች አሉ። ህግ ብቻ ነው ያለው እዚህ ጋር። ይሄ መፈጸም አለበት፣ ይሄ መፈጸም አለበት፣ ይሄ መፈጸም አለበት ይላል። ግን አይፋሬስ እንደዚህ አይልም። አይፋሬስ allow for border and the interpretation is flexibility recognizing and revenue expense ይሄን አይፋሬስ allow ያደርጋል። revenue recognition እዚህ ጋር under በአይፋሬስ revenue recognition after goods and service transfer to customer and differ from the timing under ጋፕ ይላል። ሶ አይፋሬስ ላይ አንድ ገቢ የምንለው አንድ ነገር ከተሸጠ ወይም እንደዚህ ወይም ሰርቪስ ከሰጠን ገቢ ነው ብለን ነው የምንመዘግበው በአይፋሬስ። ግን በጋፕ ከሆነ ገቢ ነው የምናስበው ነገር ሁሉ ምንድነው? ጋፕ በካሽ ቤዝ ስለሆነ ልክ ኬስ ውስጥ ካልገባ በስተቀር እሱን ገቢ ነው ብለን አንጠራም ይላል። ሶ ጋፕ ኮንሰርቫቲዝም ፕሪንሲፕል ይከተላል። አይፋሬስ ደግሞ ፍሌክሲቢሊቲ ፕሪንሲፕል ይከተላል ማለት ነው። ይሄ ደግሞ ጋፕ ሞር ምንድነው? ስታንዳርዳይዜሽን ነው ቤዝ የሚያደርገው። ፕራይመሪሊ ስታንዳርድ እና ሩል ቤዝ ነው። አይፋሬስ ደግሞ ፍሌክሲቢሊቲ ቤዝ ነው። እሱ ደግሞ አይፋሬስ ኢንተርናሽናል ነው። ጋፕ ደግሞ ሞር ሎካል ነው ማለት ነው። ሎካል ስንል አሜሪካ ብቻ ቤዝ ነው ማለት ነው። በብዛት አሜሪካ ብቻ ላይ ፎከስ አድርጎ ስለሚሰራ ሎካል ነው ብለን ነው የምናወራው። ሌላው ደግሞ as a market become more global and it is often desirable compare the result of companies from different countries that are reporting by using different accounting standard። ስለዚህ ሁለቱም ተመሳሳይነታቸው ያው የአካውንቲንግ ስታንዳርድ ሴቲንግ ቦዲ ናቸው። ሁለቱም ደግሞ የራሳቸው ህግ አላቸው የሚከተሏቸው። ሄዶ ደግሞ ግን ፋይናንሻል ሪፖርቱ አንድ ተመሳሳይ እንዲሆን ኮንሲስተንት እንዲሆን ይፈልጋሉ ማለት ነው። ሌላው in order to increase comparability የምንለው አሁን ለምሳሌ አይፋሬስ ላይ የተዘጋጀ ፋይናንሻል ሪፖርት እና ጋፕ ላይ የተሰራ ፋይናንሻል ሪፖርት ኮምፓራብል መሆን አለበት። ይሄ ማለት ምን ማለት ነው? ተመሳሳይ አንድ አይነት መሆን አለበት ይላል። So in recent years there are two standard setting bodies have different report to reduce the difference between IFRS and US GAAP አይታችኋል። ስለዚህ በሁለቱ መካከል ያለውን የሪፖርቲንግ መረጃውን ወይ ኢንፎርሜሽኑን እንትን የምናደርግበት ለምሳሌ ብዙ ያን ያክል ልዩነት እንዳይኖረው የምናደርግበት ሲስተም ነው። ይሄ ኮምፓራብል ነው መሆን አለበት ምንለው። ይሄንን ፕሮሰስ ደግሞ የምንፈጽምበት ሂደት ደግሞ it is this process refers to what convergence። ይሄ ኮንቨርጀንስ የምንለው ምንድነው? አሁን ጋፕ ላይ የተዘጋጀ ፋይናንሻል ሪፖርት እና አይፋሬስ ላይ የተዘጋጀ ፋይናንሻል ሪፖርት ተመሳሳይ እንዲሆን ኮንሲስተንት እንዲሆን የምናደርግበት ሂደት ኮንቨርጀንስ እንላለን ማለት ነው። ኮንቨርጀንስ ያን ያክል ምንም ኮምፕሊኬት ነገር አይደለም። ሁለቱም ኮምፔር የምናደርግበት ያን ያክል ልዩነት እንዳይኖረው የምናደርግበት ሲስተም ነው ማለት ነው። ሶ as a result of convergence reports so it is likely that someday there will be a single set of high quality accounting standards that are used by companies around the world። አይታችሁ እንደ ኮንቨርጀንስ ሪፖርት ከሆነ ሁለቱን ኮምፔር አድርጎ
ሁለቱም ወደ ኮንሲስተንሲ የሚመጡ ከሆነ ሙሉ በሙሉ ዓለም ላይ የሚሰሩ ካምፓኒዎች ላይ ሪፖርት የሚደረገው ሁሉ ወዴት ይመጣል ማለት ነው? ወደ አንድ አይታችኋል። ካምፓኒስ አራውንድ ዘ ወርልድ እያለ ነው። ስለዚህ ተመሳሳይ እንዲሆን ወደ ተመሳሳይነት ያመጣቸዋል ማለት ነው። ኮንቨርጀንስ ሲስተም። ሌላው ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የምንለው አሁን ቅድም ያየነው አይሳብ የምንለው ነው። ብዙ ሴቲንጎች አሉ፣ ብዙ ህጎች፣ ብዙ መጽሐፎች ተጽፈዋል። እዚህ ጋር ገብታችሁ ማንበብ ትችላላችሁ። በዚህ ሊንክ ማንበብ ትችላላችሁ፣ በጉግል ገብታችሁ። ሌላው ያው አይፋርኤስ አሁን አይተናል። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድስ ቦርድ የምንለውን አሁን አይተናል። ፓሲቭ የምንለውን አሁን የጋፕ ጀነራል አክሰፕትድ አካውንቲንግ ፕሪንሲፕልስ የምንለው ያው የአሜሪካ ቤዝ ስለሆነ እሱንም አይተናል። ይሄን ካልኳችሁ ይሄን ሜጀርመንት ፕሪንሲፕሉን ሌላ ጊዜ ይዤ እመጣለሁ። እስከዚህ ድረስ ይበቃናል። መልካም ጊዜ ይሆንላችሁ። በርቱ፣ ጠንክሩ። ጥያቄ ይሄ ያልገባኝ የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡ። በቀጣይ ክላስ ሜጀርመንት ፕሪንሲፕልስ የሚለውን ይዘን እንመጣለን። መልካም ጊዜ ይሆንላችሁ። በቸር ሰንብቱ።